ጥያቄ 1 የተከበረውን ካዕባ የገነቡት ነብይ ማን ናቸው? ኤ ነብዩ ኢብራሂም አለይሂ ሰላም፣ ቢ ነብዩ ሙሳ አለይሂ ሰላም፣ ሲ ነብዩ ኢሳ አለይሂ ሰላም። ትክክለኛው መልስ ኤ ነብዩ ኢብራሂም አለይሂ ሰላም። ጥያቄ 2 በቁርአን ውስጥ የመጀመሪያው ሱራ ወይም ምዕራፍ ማን ይባላል? ኤ ሱረቱል በቀራ፣ ቢ ሱረቱል ፋቲሃ፣ ሲ ሱረቱል ኢኽላስ። ትክክለኛው መልስ ቢ ሱረቱል ፋቲሃ። ጥያቄ 3 በረመዳን ወር ውስጥ የምትገኘው ለይለቱል ቀድር ወይም የውሳኔዋ ሌሊት ከስንት ወራት ትበልጣለች? ኤ ከ100 ወራት፣ ቢ ከ1000 ወራት፣ ሲ ከ500 ወራት። ትክክለኛው መልስ ቢ ከ1000 ወራት። ጥያቄ 4 ሰይፉላህ ወይም የአላህ ሰይፍ በሚል ቅጽል ስም የሚታወቁ ታላቁ ሷሃባ ማን ነው? ኤ ዑመር ኢብኑ አልኸጣብ፣ ቢ አሊ ኢብኑ አቢ ጣሊብ፣ ሲ ኻሊድ ኢብኑ አልወሊድ። ጥያቄ 5 በቁርአን ውስጥ በጣም ረጅሙ ሱራ ወይም ምዕራፍ የትኛው ነው? ኤ ሱረቱል በቀራ፣ ቢ ሱረቱል አልኢምራን፣ ሲ ሱረቱል ኒሳ። ትክክለኛው መልስ ኤ ሱረቱል በቀራ። ጥያቄ 6 በእቅፍ ውስጥ እያለ በህፃንነቱ አላህ በተአምር እንዲናገር ያደረገው ነብይ ማን ነው? ኤ ነብዩ ኢሳ አለይሂ ሰላም፣ ቢ ነብዩ ያህያ አለይሂ ሰላም፣ ሲ ነብዩ ሙሳ አለይሂ ሰላም። ትክክለኛው መልስ ኤ ነብዩ ኢሳ አለይሂ ሰላም። ጥያቄ 7 የቅዱስ ቁርአን መውረድ ወይም ወህይ ሙሉ በሙሉ እስኪጠናቀቅ ስንት ዓመታትን ፈጅቷል? ኤ 10 ዓመታት፣ ቢ 23 ዓመታት፣ ሲ 40 ዓመታት። ትክክለኛው መልስ ቢ 23 ዓመታት። ጥያቄ 8 በኢስላማዊው የሂጅራ የቀን መቁጠሪያ ወይም ካላንደር የመጀመሪያው ወር ማን ይባላል? ኤ ረመዳን፣ ቢ ሸዋል፣ ሲ ሙሐረም። ትክክለኛው መልስ ሲ ሙሐረም። ጥያቄ 9 ወህይን ወይም መለኮታዊ ራእይን ወደ ነብያት የማምጣት ኃላፊነት የተሰጠው ታላቅ መልአክ ማን ይባላል? ኤ ሚካኤል፣ ቢ ጅብሪል፣ ሲ ኢስራፊል። ትክክለኛው መልስ ቢ ጅብሪል። ጥያቄ 10 ከረመዳን ማለቅ በኋላ ባለው በየትኛው ወር ውስጥ 6 ቀናትን መጾም ዓመቱን ሙሉ እንደጾሙ ይቆጠራል? ኤ ረጀብ፣ ቢ ሻዕባን፣ ሲ ሸዋል። ትክክለኛው መልስ ሲ ሸዋል።